የተዘጋጀን ገንዘብ ሰርቆ ጫት ቤት ይሄዳል። ያንን ገንዘብ ይዞ ሄዶ ጫት ቤት ገብቶ ጫት ስጭኝ ይላታል። ያው ጫቱን ታቅፎ ነባው ጫቱን ይዞ የገባው ደግሞ ሺሻ ቤት ነው፣ መቃሚያ ቤት ማለት ነው። ሊቅም እና ቡና የምታፈለዋ እዛ የምታፈለዳ የምትባላለች እዛ ቡና የሚያፈሉ የሚያራግቡ ምን የሚሉ የሚቀሙትን የሚያስተናግዱ ማለት ነው። እና ዛሬ ማዘርን ሸወድኳት እባክሽ የዘንድሮ ዝክር የለፍባት ብዬ ሰርቂያት መጣሁኝ አላት። እንዴት አለችው። በጣም የሚገርምሽ ነገር የቅዱስ ሚካኤል ስራ ያው ሙስሊም ናት ልጅቷ፣ ቡና የምታፈለዋ ሙስሊም ናት። ስታይሏ እንደ ክርስቲያን ይምሳል እንጂ ሙስሊም ውስጧ ሙስሊም ነው፣ ቤተሰቦቿ ሙስሊም ናቸው። እና እንዴት ማለት የማን ዝክር አለች። ውይ በስመ አብ ይኸውላችሁ ቅዱስ ሚካኤል ሲባል ብዙ ሰዎች ይደነግጣሉ። እና ብዙ ጊዜ ማለት ነው ገብርኤልም ሲባል ይደነግጣሉ። ለምን ሲባል ሊቀ መላክ ስለሆኑ ማም ሳይሆን ፈጥኖ ደራሽ ናቸው። ሁሉም መላክ በእርግጥ ፈጥኖ ደራሽ ነው። እና በብዛት ግን ሰው ሚካኤልና ገብርኤል ሲባል የባሰ እንትን አለ፣ የተለየ ፍቅር አለው ይመስለኛል። እንግዲህ ብሉይ ኪዳንና መጋቢ አዲስና መጋቢ ብሉይ ስለሆኑ መሰለኝ ገብርኤልና ሚካኤል። እና ደንግጣ አንተ ምን ሆነ ነው እንዴት ታደርጋለህ? አምጣ ብሩን አለች እና የተረፈውን ብር አምጣለችው። ታግላው እንደምን ብላ ያው ካሁን በኋላ እዚህ ቤት እንዳትገባ ነው ማድረግ፣ እዚህ ቤት አትቀማትም ውጣ አለችው። እንዴ ምን ሆነች ነው አላት። አምጣ ብሩን አለችው። ብሩን እኔ እሰጥሃለሁ አለችው። እሺ ብሎ ብሩን ሰጣት። ጫቱንም ይዛ ሄዳ በር ላይ ነው የገዛው አለችው። አዎ በር ላይ ሄዳ ይህን ጫትን ካመልስ አሁን አለ ገዝቶ የገባው አሁን ካመልስ እኔ እሰጥሃለሁ ብሩን አለችው። ብሩን አስመለሰች። ጫቱን ሰጥታ ሙሉ ድፍን ብሩን ምንም አይነት ብር ሳይጎድል ይዛ ሄዳ እናቱን ታውቃቸዋለች። ትንሽ ራቅ ብሎና ዝክራቸውን ታውቀዋለች። ሲዘክሩ ታውቃለች። ሄዳ ሳህን ታጥባለች ምናምን እንደዚህ በፋሚሊ ያባል ሙስሊምና ክርስቲያን ደስ የሚል ነገር። እና ለምንድን ነው ይሄን ያደረግሽው ብሎ ይላታል እየተከተላት። አንተ አታውቅም፣ እናትህ የሚዘክሩትን ዝክር የእናትህ የሚዘክሩትን ታቦት እማውቀው እኔ ነኝ። ጥምቀት ሲወጣ በበራችን ነው የሚያልፈው። ያደረገውን ወንድሜን ያደረገውን እማውቀው እኔ ራሴ ነኝ ነው ያለችው። ወንድሜን ያደረገው በታቦት ተዳፍሮ ለካ የዛሬ ስንት ዓመት ነው አሉ። ድንጋይ ወርውሮ ይሁን ተሳድቦ ይሁን አይታወቅም፣ ታሞ ተኝቷል። ወዲያው በዛው ቀን ማታ ቅዱስ ሚካኤል ቀስፎት። ይሄንን በደንብ አዳምጡ። እኔ ራሷ ልጅቷ መጣን የነገረችው በጣም የደነገጠችው። እና የዛ ሄዳ ብሩን ሰጠቻቸው። ማዘርዬ ይሄ ብር የማን ነው አለቻቸው። እንዴት አሉ። ይሄ የእርሶ ብር ነው፣ ልጆት ከቦርሳ ውስጥ ሲወስድ ለምን ዝም ይሉታል? በስመ አብ ሊቀ መላእክት ቅዱስ ሚካኤል ብርህን ለራስ መለስክ፣ ለዚያውን በሙስሊሞ ነይ እስቲ ብሎ ግንባሯን ሳሟጥና አንቺ እንዴት መለስሽው አሏት። እሱ እዛ ውጭ እኮ ነው እየጠበቃትም። ዝክሮትን አውቀዋለሁ። ሚካኤልን ዝክር ሲያዘክሩ ሳህን ስንት ጊዜ አጥቤያለሁ። ወንድሜ የታመመው በቅዱስ ሚካኤል ነው። ቅዱስ ሚካኤል ቀጥቶት ነው ወንድሜ ታሞ የተኛው። አሁንም ታሞ ተኝቷል። ምህረት እንዲያደርግለት ነው እርሶ ጋር መጥቼ ዝክር ማዘክረው ወይም ደግሞ ሳህን ማስተናግደው፣ ሳህን ማጥበው። ሚካኤል እባክህን የኦርቶዶክሶቹ መልአክ ይቅር በለው ወንድሜን። ያደረገውን ግልጽ አልተናገረችም ይመስለኛል። ድንጋይ ወርውሮ ይሁን ተሳድቦ ይሁን የሆነ ነገር አድርጓል። ብቻ ታቦት በበራቸው ሲያልፍ እና ወንድሜን ማርልኝ እያለች ነው መታ ለካ የእሳቸውን ዝክር የምታዘክረው። ምህረት እንዳደረገላት ምልክቱ አንድ መቼ ታየ? በዚህ ቀን የወሰደውን ብር ቅዱስ ሚካኤል በወዳጁ በሚወዳት በዚች ልጅ ሙስሊም ብትሆንም አስመለሰ። ንብረቱን አመጣ። ዝክሩ ተዘከረ። ግን ሴትዮዋ እጇን ይዘው ልጄ አንቺ ሙስሊም ሁኚ ኦርቶዶክስ ሁኚ የማውቀው ነገር የለም ለወደፊቱ እባክሽን ከልጅ አትለዩ። ከእጁ ቀምተሽ ብር ማምጣት ከቻልሽ ልቡን በደንብ ታውቂዋለሽ የልጅ ልብ። እባክሽን ከልጅ እንዳትለይ። ምን ሆነሽ? እውነት እንደው አብራችሁ ተኝታችኋል? አንሶላ ተጋፋችኋል አሏት። የማይቀር ነው ያው መቼም ጫት ቤት ይመጣል አይደለ? ያው የማይቀር ነው አሏት አለቻቸው። እንደው ልጅ እባክሽን ልጄን አጥብቀሽ ያዥልኝ። በቃ እንደዚህ አይነት ልብ ካለሽ ሚካኤል የሚወድሽ ከሆንሽ እኮ ችግር የለውም አሏት። እንግዲህ እሳቸው በየዋህነት ነው እንደዚህ አሏት። ከዛ ታቦቱ ዝክሩ በደረሰበት የዳር ሚካኤል ነበረ። የሚያስፈልገውን ገዛዝተው ምን ብለው ሁሉ ነገር በቃ ብቻ ህዝቡ መጣ። የዛን ሰዓት ብድግ አሉና ይቺ ልጅ የምታስተናግደው የምታዩት ሙስሊም ናት። እሷ ይሄን እንዲህ ባታረግ ጉዶኝ ነበረ። ብሬን ሌባ ወስዶብኝ ነበር ከቤቴ። እሷ ነች ሄዳ ያመጣችሁ። ያው ልጄ ነው አላሉም። እሷ ነች ያመጣችሁ እና እባካችሁን ወንድሟን እንዲምርላት ሁላችሁም እግዚአብሔር ይማርልሽ በሏት ብለው ጸለዩ። ሁሉም እግዚአብሔር ይማርልሽ አሉት። በሳምንቱ ተነሳ ወንድሟ ከታመመበት
አንደኛ ንብረቱን አስመልሶ፣ ሁለተኛ ንብረቱን ሲያስመልስ በምክንያት ሊምር የፈለገውን ሰው እያስማረ ነው ንብረቱን የመለሰው። ያንን ጫት የሚቅመውን ልጅ ደግሞ ከወደቀበት እንዲነሳ በዚች ልጅ በኩል ጭራሽ እንዲያውም አሁን ነገ መለቀላችሁ ገጠመኝ ከዚህ ጋር በተገናኘ አንዲት ሙስሊም ሴት ቆይ ላሳያቸው። አንዲት ሙስሊም ሴት ኦርቶዶክስ ሰነፍ ኦርቶዶክስ የሆነችዋን ሴት ጸልይ ጾም እያለቻት አስጨነቀቻት። እና አንቺ ሙስሊም ነሽ፣ እኔ ኦርቶዶክስ ነኝ፣ ለምንድነው ጾሚ ጸልይ የምትይኝ? ወይ ወደ ራስሽ እምነት አላመጣሽኝ? ለምንድነው እኔን ጾሚ ጸልይ የምትይኝ? ምንድነው ምክንያትሽ አለቻት። አይ ያው ይሄኛው ማለት ይሄን ገጠመኛው እለቅላችኋለሁ ነገ ማለት ነው። ገና አልተለቀቀም፣ ያው ፕራይቬት ነው። ምን ይላል ርዕሱ? ሰነፏ ክርስቲያን በሙስሊሟ ተሰብካ የት እንደደረሰች ስሙ፣ አድና ዳነችባት። አድና ዳነችባት። ያ ማለት ሙስሊሟ በጣም ጨነቃት። በምን ኦርቶዶክሷ ክርስቲያኗ ጭፈራ ቤት እየጨፈረች ሮብና አርብ የለ ምን የለ ዝም ብላ የምትፈነጥዝ ልጅ ነች እዚህ ገጠሜ ላይ እና ሙስሊሟ ተጨነቀች። ናይት ክለብ እንሂድ ትላታለች ምንድን እና ሙስሊሟ ሃይማኖቷን ጠብቃ የምትሄድ ልጅ ነበረች በስነ ስርዓት። ኦርቶዶክሷ ግን አስጨነቀቻት እና እንዳታስጨንቃች ብቻ ስለፈለገች ምን አርገቻት? ጿሚ ጸልይ አርገቻት። በራሷ እምነት ሂጂ ተጠመቂ እስቲ ሂጂ ጸልይ እስቲ ትላታለች። ዱርዬ እንዳታረጋት ፈርታ። ግን ልጅቷ በዚች ሙስሊም ተሰብካ መታ ተጠምቃ ምን ብላ መልሳ ደግሞ ሙስሊሟን ምን እንዳደረገች አስሰሙ ደግሞ ይገርማችኋል። እግዚአብሔር ይመስገን። ዛሬም ደግሞ እዚህ አሁን የምነግራችሁ እንግዲህ ሊቀ መላእክት ቅዱስ ሚካኤል የሰራውን ተአምር ነው የምነግራችሁ እና ከሱሱ ወጥቶ አሁን ያለው ዴንማርክ ነው ይሄ ልጅ። አሁን እየሰማን ነው፣ ገጠመኝ እየሰማ ነው። ከዛ ሁሉ ሱስ ወጥቶ ምኗ ነው ፍቅረ እጮኛዋ ነው መጥቶ ቀለበት አድርጎላት ሊመለስ እንደሚፈልግ ነው እየተናገረ ያለው እና እጅግ በጣም በጣም ትልቅ ተአምር ነው ይሄ ቅዱስ ሚካኤል የሰራው። አንደኛ ነገር መቅጣት የፈለገውን ቀጥቷል፣ ማስተማር የፈለገውን አስተምሯል፣ ገንዘቡን አስመልሷል። ሁለተኛ ነገር ደግሞ ይቺ ልጅ አሁን ሙስሊማ ያልኳችሁ ልጅ ማለት ነው ክርስቲያን ሁኚ ተብለሻል ብባል እሆናለሁ አለች። መልእክት እስኪመጣልኝ ነው የምጠብቀው፣ በህልምም ይሁን በሆነ ነገር ሁኚ ተብለሻል የሚል ግን መልእክት እፈልጋለሁ አለች። እስከዛ ድረስ ግን ምንም ነገር ማንም ሰው መጥተው ቢሰብከኝ እኔ ሙስሊም ነኝ ነው የምትለው እና ሊቀ መላእክት ቅዱስ ሚካኤል እንግዲህ እንዲያመለክታት ሁላችሁም ጸሎት አድርጉ። ከዚህ በላይ ታዲያ ትልቅነት አለ? እንደዚህ ነው ንብረቱን ሲያስመልስ፣ ገንዘቡን ስላስመለስ አይደለም። በገንዘቡ ውስጥ በረከት አለ። በገንዘብ ውስጥ የሴትዮዋ የእኚህ እናት ታማኝነት አለ። እንዴት አድርገው ከሰል ሸጠው እንዴት አድርገው ነግደው ከሰው ጋር ከፊት ተጣልተውን ብለው አምጥተው ያተረፉትን ቅዱስ ሚካኤል የባረከላቸውን ገንዘብ ወስዱ ጫት መግዣ ሊያደርገው ሲሞክር እንዴት እንደሚሆን በዚህ አስቡት። እና አንዳንዴ ዝክር የሚዘከርበት የነበረውን ቤት እግዚአብሔር እንዴት እንደሚያከብር በዚህ ማየት ይቻላል። አሁን ጨምርላችሁ ቤታችን አየር ላይ ትቆያለሽ፣ ችግር አለው?